ፎቶ ያለበት የቁርአን ማጫወቻ መጠቀም እንዴት ነው? ያኔ አፕሊኬሽን ፎቶ የሚታይ ከሆነ አትጠቀም። ያኔ ስትከፍተው ፎቶ ስልክ ፎቶ ነው ምስል ነው። ይሄ ክፍት የሚሆን ከሆነ መላእክት ቤት አይገባም። ፎቶ እየተጠቀምክ ነው። ቃሪያም ሆነ ማንም ቢሆን انظر لك شيء ما فيه ሱራ ያሌለበት ነገር ፈልግ። ያኔ አሁን አንተን ለመቀባባት ለመሸወድ ችግር የለም እንደዚህ ብለህ መላእክት ቤት ካልገባ የኔ ፈትዋ ለአንተ ምንም አይጠቅምም። ነብዩ ሰለላሁ ዐለይሂ ወሰለም لا تدخل الملائكه بيت فيه كلب ولا صوره كلب ውሻም ይሁን ፎቶም ያለበት ቤት አይገባም። hatta ዑዝር ቢኖርህ አንተ ለመታወቂያ ሊሆን ይችላል ተገደሃል ያስገደደህ ካለ የሚጠይቀው ፓስፖርትም የመሳሰለው ብር ላይ ፎቶ አንተ ዑዝር አለህ ስትነሳ ስለተገደድክ لكن መላእክቶች ግን አይገቡም። ያንተ መገደድ እንግዲህ ያንተ ጉዳይ ነው። መላእክት الرحمه የረህመት መላእክቶች አይገቡም ቤት። ለዚህም ደሊል ነው ያ ነብዩ ሰለላሁ ዐለይሂ ወሰለም ውሻ ነበር አልጋ ስር አላዩትም። ዑዝር አላቸው የላቸው ነብዩ ሰለላሁ ዐለይሂ ወሰለም ዑዝር አላቸው መግባቱንም አላዩም። ግን ጅብሪል መጥቶ ቀጥሯቸው ነበር ቀረፋቸው። ፈሸቅ አለ ከበዳቸው ነው ኢየሱስ ጓደኛቸው ቀረ ጅብሪል ቀረ ይቀጠራቸው ቀርቶ አያቅም አፍልሶ አያቅም ቃል ያኔ ገቡ ወጡ ሲያዩ ውሻ አገኙ አልጋ ስር ከዛ አወጡት ጸቡችላ ትንሽ የውሻ ልጅ ጀሩ ከልብ ከዛ አውጥተው ውሃ ፈሰሱበት ልክ ሲወጣ ጅብሪል መጣ قال ما خلفتني يعني እንዲህ ቆይተህብኝ አታቀም ቃልህን አፋታቀም قال إنا لا ندخل منعني الكلب الذي كان في البيت إنا لا ندخل بيتا فيه كلب ولا